ጤና ይስጥልን። ከጆሃንስበርግ ጽርሐ ጽዮን መድኃኔዓለም የሚተላለፍ የጥምቀት በዓል ነው። ከዚህ በመቀጠል በዚህ በሰንበት ትምህርት ቤታችን እየተማሩ ያሉ ህፃናት የመጽሐፍ ቅዱስ ጥያቄ ለህዝበ ክርስቲያኑ ይጠይቃሉ። እህታችን ወይም ልጃችን ሜላያ ህዝበ ክርስቲያኑን በመጠየቅ ትጀምራለች። መልካም በዓል። ሰላም ጤና ይስጥልኝ። እንኳን ለብርሃነ ጥምቀቱ በሰላም አደረሱ። እንኳን አብሮ አደረሰን። በዓሉን በማስመልከት 3 መንፈሳዊ ጥያቄ ይዤ መጥቼ ነበርና ፍቃደኛ ከሆኑ ልጠይቆት። ጥያቄ 1 ኤሎሄ ኤሎሄ ላማ ሰበቅታኒ ማለት ምን ማለት ነው? አምላኬ አምላኬ ለምን ተውከኝ። በትክክል ተመልሷል። ጥያቄ 2 የባራይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ያለችዋ ማናት? እመቤታችን ቅድስት ድንግል ማርያም። በትክክል ተመልሷል። ጥያቄ 3 ሚስጥረ ቁርባን ስንል ሀ ህብስቱ ወደ ስጋ መለኮት ወይኑ ወደ ደም መለኮት የሚለወጥበት ምስጢር ማለት ነው። ለ ከአምስቱ አእማደ ምስጢራት የሚመደብ ማለት ነው። ሐመሮሃ እያንዳንዱ ክርስቲያን ሊሳተፍበት የሚገባ ማለት ነው። መ ሁሉም መልስ ነው። ሁሉም መልስ ነው። በትክክል ተመልሷል። ከ3ቱም ጥያቄ 3ቱም ተመልሷል። መልካም በዓል።